ጠይቅ መስፍን። እኔ አሁን ጥያቄ ለምንድን ነው የትግራይ ልጆችን ብቻ ያሰራችሁት? ሽልማቱን ለምን እነሱ ተሸለሙ? መጀመሪያ እሱ መመለስ አለበት። እንዴት? ምን ተደርጎ ይመስላል የተሸለሙት? አልገባኝ። አዘጋጁ የኦሮሞ ልጅ ነው። ሶለን ማለት የኔ ጓደኛ ነው፣ የቲክቶክ አዘጋጅ። ብሔርተኝነት ቢኖር ኖሮ ከኦሮሞ ነበረ ሶለን የሚሸልመው። ስፖንሰሩን ደግሞ ሶለንን ያደረጉት 100% የትግራይ ተወላጆች ናቸው። ትክክል። እዚህ ላይ የሚናገራል፣ እዚህ ላይ ጽሁፉ ላይ ግርማዬ ደስታ የሚባሉት ናቸው ባለሀብቶቹ በሙሉ ከአዶናይ ጀርባም ቲክቶከሩንም ሙሉ። አሁን የኢንቨስቲጌሽን እየተደረገ ነው። ሶለን በጣም ገንዘብ የሚወድ ሰው ነው። ተደራድሯል። ለአዶናይ ገንዘብ ከመስጠት ሽልማቱን እንዲያሸንፍ መኪናውን እኛ ንግዝ እንስጥና አንተ መኪና አቅርብ፣ ስለዚህ ሽልማቱ ለሱ ይሰጥ የሚል ከቲክቶክ አዘጋጁ ጋር። ቲክቶክ እንግዲህ ግለሰብ ነው፣ አንድ ግለሰብ ነው፣ የሚጠየቅበት ህግ የለም። ቢዝነስ ነው የሚሰራው፣ ለቢዝነስ ብሎ ነው የከፈተው። የሚያዋጣውን ቤኔፊቱን ነው የሚያስቀድመው ማለት ነው። ሶ እዛ ጋር ያንን አይነት ፕሮሞሽን ለብሰው እንዲመጡም ደግሞ ሆን ተብሎ ነው ስምሪት የተሰጣቸው የሚል ነው ኢንቨስቲጌሽኑ። ይሄ ባህልን፣ ማንነትን፣ ይሄ የወጣትን ሞራል አሁን እርግጠኛ ነኝ አዶናይ የትግራይ ወጣቶችን ሰብስቦ መቀሌ ሄዶ የትግራይ ባለስልጣኖች ፊት ለፊት ቆሞ ደድቡ ሳይንቲስት ሆነ ምን አባ አመጣ ብሎ አይላቸው በእርግጠኝነት። ይሄ ከጀርባ የሆነ ማህበረሰቡን የማዳከም እነዚህ ቲክቶከሮች እንደምታየው ስለ አገር ጉዳይ አወሩን። አይተ ከሆነ አገር ተቃጠለች፣ ነደደች፣ ሰው ሞተ፣ ተቃጠለ፣ ተቃውመውም አይደግፉም፣ አይቃወሙም። ደጋፊም ሆኖ መንግስትን ደግፎም አይደግፉም። የሆነ ለሀገር የሚጠቅም እንኳን ነገር ዜና ሼር አያረጉም። ብዙ ፍሎወር እንዳላቸው የአባይን መመረቅ የምን እነዚህ ይሄ አገራዊ የምንላቸው በውስጥ ችግር ብንጣላም የጋራ አገራዊ የምንላቸው ላይ እንኳን ኢንቮልቭ አያረጉም እነዚህ ሰው ልጆች ማለት ነው። ምን መደረግ ጀመረ? ትውልዱ ከአገር ፍቅር እየሸሸ ይሄ ምዕራባውያንን አይነት ነገር እንዲከተል ስለ አገር ጉዳይ እግሮን እንዲያረግ ንዋየ ቅድሳትንና ንዋየ ገንዘብን ብቻ የማባረር እንትላ እንዲሳተፉ ከጀርባ ተልኮ ያለው አካል አለ የሚል ነው። በኢትዮጵያ ሕግ እንደምታውቀው ባህልና ማንነትን፣ ንግግርን፣ በህዝቦች የማይጠቀሙትን ቃላቶችን መጠቀም ከ3 ወር እስከ 5 ዓመት ጽኑ እስራት ያሳስራል ይላል ሕግ ተቀምጧል። አለማወቅ ከሕግ ነፃ አያወጣም። ደግሞ ኢትዮጵያ መንግስት ሆን ብሎ አገሪቷ ባህልና እሴቷ ማንነቷ እንዲበላሽ እያደረገ ነው የብልጽግና መንግስት እያሉ ሲተቹ የነበሩ ሰዎች ይሄ አዋቂ የሆኑ ሰዎች ወጥቶ ያረ ነገር ይሄ ነገር ወዴት ነው እየሄድን ያለ ነው የሚለው ቲክቶክ ላይ ዘመቻ ከተጀመረ 6 ወር አልፏል። እንደምታውቀው ደግሞ ያ የቲክቶክ የኢትዮጵያ ውስጥ ቲክቶክ የትናንሽ ልጆችን ለሽርሙጥና ከ200 እስከ 300 ሺህ ብር ግብረ ንጽህና ለጫረታ የሚቀርብበት የውስጥ አሰራር አላቸው፣ ፔጅ አላቸው ከፍተው ማለት ነው። ሶ ይሄንን እንደ ዜጋ የፖለቲካ ልዩነታችን የፈለገ ቢሆን በዘር ቢሆንማ አዶናይ አይሸለምም ነበር። ሶለን የኦሮሞ ልጅ ነው። አዶናይ የውጭ ዜጋ ነው፣ መስፈርት ውስጥም መግባት አልነበረበትም ወይ? ዓለም አቀፍ ላይ ያሉ ኢትዮጵያኖች በሙሉ ቲክቶክ ላይ እንዲሳተፉ ጥሪ መደረግ አለበት። ልጠይቅ ሰው እያልከኝ ያለው የህወሓት ኃይል ከጀርባ አለ ነው የምትለው? እዚህ ነገር ውስጥ የሆነ ተልኮ ያለው አካል አለ። እንግዲህ እሱ በኢንቨስቲጌሽን የሚያልቅ ነው። ገና አብዛኞቹ ታዲያ አሁን አንተ ባልከው መሰረት እኮ እዚህ ጋር አሁን ለምሳሌ ይሄ እንትን ያዘጋጁትን ሰዎች ኢቭን ይሄ ቢቢሲ ላይ ራሱ ይሄ እንዲቀርብ ያደረጉ ግርማዬ ደስታ የሚባል የትግራይ ልጅ ነው ምናምን እና አብዛኞቹ ሁሉም እሱን እኮ ነው የምልህ። ከስፖንሰሮቹ ጀምሮ ምንድን ነው ሚሽናቸው? እነዚህን ስፖንሰር የሚያደርጉ ሰዎች
ለሀገራዊ ጉዳይ ለመልካም ነገር ለተራቡ ዜጎች ገንዘባቸውን ኢንቨስት አያደርጉም። ይሄ ምን ኢትዮጵያን ያስተምራል ብለው ነው ስፖንሰር እዚህ ጋር እኮ ጥያቄ የሚመጣው ታዲያ እዚህ ላይ አሁን የኦሮሞ ልጆች የሉም ወይ? ዋይ ለምንድን ነው አብዙ 80% እኮ ታሰሩ እኮ 80% የትግራይ ልጆች ናቸው የታሰሩት እኮ። አሁን እስኪ የቀረው ብልግና ከሚያሳዩ አሁን ከአለባበስ ጋር ከንግግር ጋር ነው የታሰሩት። እነዛ ደግሞ የአዶናይ ግሩፕ የነበሩ ልጆች ናቸው በሙሉ ያንን አይነት ልብስ ለብሶ እንዲ የመጡት ከሱ ጋር ሪሌሽንሺፕ ያላቸው ናቸው። ሌሎች ሰዎች ናውራ ወይስ አንሶ ብቻ ወርቶኛ ነው? ማሜ ሌላስ ማን ነው የሚታሰረው ከዚህ በኋላ? አሁን አዘጋጁ ተሰውሮባቸዋል። ሶለን እኔ ልንገር ያበረታቱን ሰራዊት ፍቅሬ ሁሉ መታሰር አለባቸው ብዬ ነው ማምነው። መምከር ሲገባቸው ይሄ ጥሩ ነው ብለው ጆፌ አሞራ ገንዘብን ያዩ ወጣትን ትውልድን ገደል የሚከት እንደ አባት መምከር ሲገባቸው ጉዳዩን እንደውም ወደ ቱርና አሳድጋለን ብለው ፕሮፖዛል ቀርጾ የተነሱ እነ ሰራዊት ፍቅሬ ሁሉ እነ እዩ ጩፋ ሁሉ ይሄንን ያበረታቱ መግባት አለበት ብዬ ነው ማምነው እኔ። ምክንያቱም ትግሉን የጀመርኩት እኔ ስለሆንኩ ከመጀመሪያ